የቅርብ አምላክ ነው በሉ። እግዚአብሔር የቅርብ አምላክ ነው። ሁለት ደቂቃ እግዚአብሔር የቅርብ አምላክ ነው። አሜን። እግዚአብሔር ይመስገን። ከደቂቃ ጋር እኔ ትንሽ ጊዜ አሳጥረ ነው መሰክረው ማለት ነው። እግዚአብሔር ብዙ ስራ ሰርቷል። እግዚአብሔር ይመስገን። በጣም ብዙ ስራ ነው እግዚአብሔር የሰራው። አሁንም እየሰራ ነው፣ ለወደፊትም ይሰራል። ዛሬ ብቻ ትላንት ብቻ ሰርቶ አቆመም። እግዚአብሔር ሁሉ ጊዜ ይሰራል። ሃሌሉያ ሃሌሉያ አሜን አሜን። እኔ ደግሞ መሰክረው እኔ እዚህ ሆኜ እናቴ በጣም እያመመች ነበረች። ደግሞ እንደዚህ ነው ብላ ትነግራለች። እኔም ደግሞ እየጸለይኩ ነበርኩኝ እና ፎረፌት እዚህ ከፎረፌት አፍ ቃል ሲወጣ እኔ እናቴን ስም እጠራለሁ። መድረክ ላይ ቆሞ ፎረፌት ቃል እያወጣው እግዚአብሔር ቃል ይሰጣል ለፎረፌት። ቃል ደግሞ እግዚአብሔር ሲሰጥ ከፎረፌት አፍ ደግሞ ቃል ከሰማይ እንደመጣ እየወረደ እኔ ደግሞ ይቀበላለሁ፣ ወደ እናቴ ይወረወራለሁ። ከዛም እናቴ ተፈውሳ 2018 ሚያዝያ ከኛ ጋር በዓል በሰላም አሳለፈች። ከኔ ጋር አመስግኑት። ዋው ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። የኛ አምላክ እንደዚህ ነው። እናትሽ ግን ከምንድን ነው የተፈወሰችው? እናቴ በቀኝ እግር ከዚህ ከወገብ እስከ መጨረሻ በጣም አይቆምም፣ ይበላል፣ በቃ ያስቸግራል ምናምን እያለች ነበረች። ደግሞ ደም ግፍት ነበረ አለች። ደም ግፍትም ተለክቶ አሁን ደህና ነው። ደግሞ እግርም አሁን እየተራመደን ደህና ነኝ ብላለች። አጨብጭቡላት፣ አጨብጭቡ ለጌታ። እግዚአብሔር የተመሰገነው። እና ሁለተኛ ይህተ ሆነ የታላቅ ይህተ ልጆቹም እሷም በጣም በህመም የተሰቃዩ ነበሩ። ደውላ አንድ ቀን አለቀሰች እና ችግር የለም እግዚአብሔር ይሰራል። እኔ አዲስ አበባ ያለው ነቢያቶቹ ሲጸልዩ ደቡብ አማሮ ከለ ሄዶ እግዚአብሔር ፈውስ ወደ አንቺ ቤት ይልካል አልኩኝ። በእምነት እሷም አሜን አለች። ደግሞ እዚህ ጋር ፎረፌት ቆሞ ቃል ያወጣል። ዝም ብሎ ቃል ያወጣ ዝም አትበሉ። በነገራችን ላይ ውሰዱ፣ ሰው ብቻ አትመለከቱ። ከሱ እግዚአብሔር ከሱ ኋላ ቆሞ የሱ አፍ ውስጥ ይጥላል ነገር። እሱ ደግሞ ሰው ሆኖ በእኛ ፊት ቆሞ ከራሱ አፍ ያወጣል። ያነ ዝም አትበሉ። ውሰዱና ሰው ስሙን አንስታችሁ ወደ ሰው እናንተ ለራሳችሁ ወርውሩ። እኔ ደግሞ ከፎረፌት አፍ ቃል ሲወጣ ወስዳለሁ፣ የሰው ስምን ጠራለሁ ከቤተሰቦች። ከዛም ፈውስ ወዲያው ሄዶ ይጸናል፣ አካል ይለብሳል። ሃሌሉያ አሜን በሏ፣ አመስግኑት። በዓል ሲመጣ እህቴ ደግሞ ህፃኑን ይዛ ሆስፒታል ነው በዓል። በቃ የሷ ምግብ ሆስፒታል ነው። ምንም አለችን እንደዚህ። ባለቤቱም መንግስት ሰራተኛ ነው፣ እሷም መንግስት ሰራተኛ ናት። ከተማ ናቸው ያሉ። ደግሞ የራሳቸው ቤት ኪራይ ግል ቤት ነው ያሉ። በሱ አልተደሰትኩኝም አለችኝ አንድ ቀን። ምንድነው በወለድኩት ልጆችም አልተደሰትኩኝም፣ በኖርኩት ኑሮም አልተደሰትኩኝም። ኑሮ በጣም ስቃ ሆኗል፣ ጨልሟል። አሁን እኔ በህይወት እንዳለና እንደሌለው አላውቅም፣ ነገሬ ጨለመኝ አለችኝ። ከዛም እዚህ መጣሁ። እኔ በእምነት ፎረፌት እየጸለየ ቃል እያወጣው እያለ እህቴ ገዳምነሽ ትባላለች። ገዳምነሽ ብዬ ጠራውኝ። የሷን ልጆች ሶስቱንም ጠራውኝ። የሷ ባለቤት ስሙንም ጠራውኝ። ያ ቃል ውስጥ ሙሉ በሙሉ አጠቃሊ ያስገባውኝ እና ወደ አማሮ ከለ ወረወርኩኝ። ሃሌሉያ እና አሁን ሃሌሉያ አመስግኑት፣ አጨብጭቡት። ጌታ ይገባዋል፣ ለጌታ ለኢየሱስ። እኔ አዲስ አበባ እዚች ቸርች ሆኜ ከፎረፌት አፍ ቃል እያወጣ እያለ አማሮ ከለ ደቡብ ክልል ውስጥ ጣል ወረወርኩኝ። ሄዶ ያ ነገር ምንም ንፋስ ሳይነካ ምንም ነገር ሳይነካ ያ ፈውስ ቀጥታ አማሮ ከለ ገዳምነሽ ቤት ውስጥ ገባ። አሜን። ልጆቹም ተፈውሷል፣ እሷም ተፈውሳለች። ሁሉ በሰላም ቤት ሆኜ ምግብ በላን ጠጣን ብላ መሰከረልኝ። እግዚአብሔርን አመስግኑና ቃል ወስደው እንደዚህ ማድረግ ነው አንቺ ስራሽ። ከፎረፌት አፍ ቃል ሲወጣ ፎረፌት ኋላ ያለው ኢየሱስ ክርስቶስ ራሱ እንደሆነ አምናለሁ። እግዚአብሔር ይመስገን። እስቲ አመስግኑላት። ከሰዓት አንጻር አሁን ሁሉ ነገር ነፃ ነው፣ ተፈውሷል። ናቸው ቤተሰቦቹ ተፈውሷል። እኔም ራሴ ተፈውሻለሁ። እዚህ ቤት የፈውስ ቤት ነው። ኑ የጌታ ክብሩንም የጌታ ፈውሱንም ተቀበሉ፣ ዳኑ።
በሱ ላይ ደግሞ ተዘዋዋሪ መንገድ በስጋ ፈውስ ብቻ ሳይሆን በመንፈሳዊ ታድሶ የታደሰ ሰው ከኔ ጋር እልል ይበል። እውነት መንፈሳዊ ታድሶ ማለት ዘምር ዘምር ይላል፣ ጸልይ ጸልይ ይላል፣ ቸርች ጅጅ ይላል፣ ሂድ ይላል፣ አሜን በልበል ይላል፣ እልል በል ይላል። እንደዚህ የሚል ሰው ትላንት ደግሞ ልብ ደንድኖ የነበረ ልብ አሁን ተፈቶ ፈውስ ሆኖልኛል፣ ተፈውሻለሁ፣ መንፈሳዊ ፈውስ ተፈውሻለሁ የሚል ሰው ሃሌሉያ። እግዚአብሔር ይባርክሽ፣ ተባረኪልን። በጣም ነው የምንወድሽ የምናከብርሽ። እስቲ እጃችሁን ዘርጉና ፈውሳቸው የጸና ይሁን በሏት። ሰዓት መኖራን ብዙ መልእክት አለባት። እግዚአብሔር ይባርክሽ ከመልእክት